ሰላም አለይኩም ወራህመቱላሂ ወበረካቱ። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ አክብሮታዊ ሰላምታዬ ይድረሳችሁ እላለሁ። ባላችሁበት አካባቢ ይህን ቪዲዮ ፎሎ፣ ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ እንድትተባበሩን እንጠይቃለን። ውድ የኢትዮጵያን ልጆች ምንድነው እኔ መልእክቴ ምልከው ለኢፌድሪ ከሰም ስኳር ፋብሪካ መልእክት ነው ምልከው መልእክቴን ለክቡር ዶክተር አብይ አህመድ አሊ እንዲሰማልን እና ይህንን መልእክታችን ደግሞ ሰምቶ እልባት እንዲሰጥልን ነው። እንደሚታወቀው የኢትዮጵያ ሕዝብ ብልጽግናን ከፍ ለማድረግ የኢትዮጵያን ኢንዱስትሪዎችን ግብርናዎችን በማስፋፋት የሚታወቅ መሪ ነው ክቡር ዶክተር አብይ አህመድ። በዚህ ፋብሪካ ሲተዳደር የነበረው ወደ 6500 ገደማ ህዝብ በአሁኑ ሰዓት ራሱን የሚችል አለ፣ ራሱን ማይችል አለ፣ አቅም ደካማ አለ፣ ምንም የሌለው አለ። በጣም ትልቅ ችግር ውስጥ ነው የሚገኘው። ሆልዲንግ ኢንቨስትመንት ግሩፕ በተለያየ ጊዜ መጥተው ከስኳር ኮርፖሬሽን የመጡ ሰዎችም አሉ። ተስፋ ሰጪ ነገር ምንም እስካሁን በተጨባጭ የተያዘ ነገር የለም። ይሄ ለኛ ቀላል ነው ቢሉም አካባቢ ማህበረሰብ ውሃ፣ ሕክምና ቢረዳ የነበረው በዚህ ስኳር ፋብሪካ ነው። ስለዚህ ይህን ፋብሪካ ወደ ጥገና እንዲገባልን ክቡር ጠቅላይ ሚኒስትር ላይ መልእክታችንን እናስተላልፋለን። እንዲደርስልን ደግሞ እኛ መልእክታችንን እንልካለን። እኛም ነገም ዛሬም ከብልጽግና መንግስት ጎን ነን። ብልጽግና መንግስት ላይ ደግሞ ምንም አይነት ችግርም የለብንም። ስለዚህ ከነበሩም ከስኳር ፋብሪካዎች የት እንዳሁ ስኳር ፋብሪካ እንደቆመ ይታወቃል። ቀርቶ የነበረው የከሰም ስኳር ፋብሪካ መሬት ማስፋፋት እና አንዳንድ ጥገናዎች ተካሂዶ የሚሰራ ፋብሪካ ነው። ማቴሪያልም ደግሞ የሞላ ፋብሪካ ነው። ትንሽ በገንዘብ እጦትና መሪ በማጣት ማንም የመንግስት ስለሆነ ትኩረት የሰጠው የለም። ስለዚህ የመንግስት ሀብት ነው፣ የመንግስት ንብረት ነው፣ የህዝብ ሀብት ነው። በዚህ ፋብሪካ ሲተዳደርበት የነበረ ማህበረሰብ አርብቶ አደር ህዝብ በመሆኑ ይታወቃል። የብሔር ብሔረሰቦች ልጆች ሲተዳደሩበት የነበረ ፋብሪካ ነው። በአሁኑ ሰዓት እንስሳ የሌለው አለ። በዚህ ፋብሪካ ሲተዳደር የነበረው አቅም የሌለው አለ። ኑሮ እንደዚህ በሆነ ሰዓት አለ ስራ መቀመጥ እንዴት እንደሆነ ሁላችሁም ትረዳላችሁ ብዬ አስባለሁ ውድ የኢትዮጵያ ልጆች። ስለዚህ ክቡር ጠቅላይ ሚኒስትር መልእክታችን ለክቡር ጠቅላይ ሚኒስትር እንልካለን፣ እንዲደርስልንም መልእክታችንን እንልካለን። ስለዚህ ይህንን ቪዲዮ ለክቡር ጠቅላይ ሚኒስትር አብይ አህመድ እንድታደርሱልኝ እፈልጋለሁ። እንደሚታወቀው ስለ ስኳር ፋብሪካዎች፣ ስለ ኢንዱስትሪዎች በዚህ ሰሞን የተለያየ ማብራሪያዎች እየሰጠ ነበረ። የልማት ተነሳሽነት መሪ በመሆን ደግሞ ይታወቃል። ስለዚህ ትኩረታችን ለሚመለከተው አካል እንዲሰጥልን መልእክታችንን እንዲያስተላልፍልን ይሄን ፋብሪካ ወደ ጥገና እንዲያስገባልን እኛ መልእክታችንን እንልካለን። ይሄ መልእክታችን አደርሱልን እንላለን። ስለዚህ ይሄን መልእክት ምልከው ከከሰም ስኳር ፋብሪካ ውድ የኢትዮጵያን ልጆች አድርሱልን፣ ሼር አድርጉልን፣ ፎሎ በማድረግ አትርሱን፣ ኮፒ ሊንክ ሪፖስት በማድረግ እንድትተባበሩን እንጠይቃቸዋለን። ይሄን መልእክቴን ለክቡር ዶክተር አብይ አህመድ እንድታስተላልፉልኝ እፈልጋለሁ።